ምን አገባ? ዝም ብላ ትሄድ። አንዴ አውሪኝ እስኪ ተረጋጊ። ምን ሆነሽ ነው? አንቺ እህትሽ እንዳትሰማ ድምፅሽን ቀንሽ። ልቀቀኝ፣ እያሳመምከኝ እኮ ነው። ወንድም ያለ ፍላጎቷ እያስገደድካት ነው ታውቀዋል። ምን አገባ? ዝም ብላ ትሄድ። አቢ ባላሰብከው ጉዳይ ለሰብ እየተጋበዝክ ነው። ቆም ብለህ በልጁ መንገድ ከሄድክ ህይወትን በማትፈልገው አቅጣጫ እንደምትወስደው እወቅ። ግን ደግሞ የዚህ ታዳጊኖች እርዳታ ጥሪ እያደረጉልን፣ ስለዚህ ልቀቀኝ። እህቴ ከመጣች ጥሩ ነገር አይፈጠርም። ምን ሚጣ? ያው ሌላ ቀን አገኝሻለሁሽ። አይዞሽ፣ እጅሽን ጎዳሽ። አንቺ ሚጣ ምን እየሰራሽ ነው? ነይ ግቢ። ስማ አንተ፣ ቆይ ልጆች በእናንተ ምክንያት መግቢያ መውጫ አይቶ አጋጣሚ ነው እንጂ ነው አይደለም። ጭራሽ በእኔ ያየሁትን ልትክደኝ ትፈልጋለህ? ቦዘኔ። ወይኔ እሱ መስሏት እንዳይሆን ብቻ። እህቴ ምን እያደረግሽ ነው? እሱ እኮ አይደለም። አረ ጭራሽ ለጥብቅና አንበቅታሽልኝ። እውነቴን ነው እህቴ፣ እሱ ሊያስጥለኝ ነው የመጣው። የአንቺን ድምፅ ሲሰማ ሄዶ ነው እንጂ ሲያስቸግረኝ የነበረው ያ ሁሌ ካላወራሁሽ የሚለኝ ልጅ ነው። ምን? ወንድሜ በእውነት በጣም ይቅርታ። ሳላጣራበት ስሜት ተገፋፍቼ ነው እጄን ያነሳውብህ። ችግር የለውም። ዋናው ነገር እህትሽ ሰላም መሆኗ ነው። በእናትህ ከልብ ይቅር በለኝ። ደግሞ እኮ በጥፊ መትቼሃለሁ። ጥፊ ምን አላት? ስንቶች ባልሰሩት ወንጀል ከዚህ የከፋ ነገር ገጥሟቸው የለ። በእርግጥ ዝም ያልኩት ጥፊው ምላሽ የማይሻ ሆኖ ሳይሆን አጋጣሚው ባንቺ እንዳልፈርድ ስላደረገኝ ነው። ቢያንስ ብታስረዳኝ እኮ እንዲህ ያለ ስህተት አልሰራም ነበር። አይን ያየውን የተሳሳተ ምስል አይደለም ብሎ ማስረዳት ያን ያክል ቀላል አይደለም። ሰሚ ይፈልጋል። ልብ ካልሽ ደግሞ ጥፊ የቀመስኩት ላስረዳሽ በሞከርኩ ቅጽበት ነው። ባይሆን ለሌላ ጊዜ ነገሮች እውነት እስኪገለጥ ድረስ ትንሽ መታገስ ከትልቅ የህሊና ጸጸት ታደጋልና ነገሽን እወቂበት። ይቅርታሽን ተቀብያለሁ፣ ከልቤ ነው። ታውቂዋለሽ ልጁ? አይ ሁሌ በዚህ ያልፋል።